ምን ሆና ነው ዞሮባት? እሷንማ ጸበል ነው መውሰድ ያለብን። ራሷ ጸበል መሄድ አለባት። ያ ረቢ ጌታ፣ ልጅቱ ራሷ ጸበል መሄድ አለባት። ዞሮባት እኮ ነው ችሩ ብቻ እሱ ሮሌክሱስ ሄርመስ ቦርሳውስ። እኔ አንድ አበሻ ሄርመስ ቦርሳ ገዛ ሲባል ለመጀመሪያ ጊዜ ሰማሁት ሀጂን ነው። ያ ረቢ ጌታ፣ አንቺስ እንደው እንትን የሳምራ ምንድነው የሆነ ጸበል አለ እዛ ንስታታለ ሴትዮ ጤነኛማ አይደለች። እኔ ጂጂ ይሄን ነገር የማቆመው በህዝብ ፊት የእኔ ፍቅረኛ መሆንሽን ከገለጽ ብቻ ነው። ኧረ በለዚያ ዘቀዝቃለሁ። ኧረ ያኛው ሰውዬ ደግሞ ሄድብኝ አንዱን አተርፋለሁ ብዬ አንዱን ምን አባት ይላል። በልጄ መጡ እኮ በእግዚአብሔር በቃ በጣም አበዙት። እግዚአብሔር መለፍለፍ ሁሉ እኮ አቃተኝ። ለስድብ የሚሆን እንትን በቃ ያቺ ስስ ጎናችን ያቺ ናት። እኔ ሰላም ብያለሁ። ዌብሳይት ማነው በልጅ መጣብህ? እነ ጅቦ እና እነ ቡላላ እነ ዮኒ ማኛ ልጅ ማለት ታደቡበት ልጁ እና የልጁን እናት ልጁን አሰለ ከአንድም ሶስት ጊዜ ያደረጉ ዌብሳይት ዝም አልኳቸው። እሱ አልቅሶ ነው የደወለው። አሚን የችግር የለውም ብያረጋጋሁት። ደገሙት፣ ዝም አሉ። ዛሬ ጭራሹኑ ወጣ እንዳማረለት አሮጊት መጥቶ ደግሞ ሌላ ነገር ይናገራል። ጅቦ ተብዬው ቡላላ የልጁ እናት ገሉ እንደዚህ እንዴ! ልጁ ስንት ጊዜ ያልቅስ? እኔ ለኩይሊያ አብረን ግሩፕ አድርገን ደውላ እንዴት እንደሚያወራኝ ልጅ እንኳን በደንብ አሳይቻታለሁ። እኔ ሄለን ጋር እንዳለ ያለውን ቮይሶች እንዳለ አስቀምጬላታለሁ። ሄለን በደንብ አረጋግጣ ይሄው ችግር ቢኖርበት ከልጁ እናት ጋር በእንደዚህ አይነት በፍቅር መንገድ አያወሩም ያለች እያንዳንዱ ነገር አሰምታቸዋለች፣ አሳይታቸዋለች። ምንድን ነው የሚፈልጉት? ከልጄ ራስ ለምን አይወርዱም? እኔን የፈለጉትን ያርጉ፣ መብታቸው ነው። እኔ ምንም ያርጉኝ አልናደድም። ሲፈልጉ በፋሽን ሲፈልጉ የሆነ ነገር ያምጡ፣ መብታቸው ነው። አኝቴ እንኳን ልጅን ይነካል ብዬ አላስብም። ግን እነዛ ሁለቱ አብሮ ነበር እያወራ አስገብቶ ዝም አለ። ያው አወራ እንጂ ዮኒ ማኛ የባለጌ መጨረሻ ነው። ግን ልጅ መንካት አቁሟል። ምን አይነት ነገር እንዳመጣ ልጅ አይነካም። ዮኒ ልጅ አይነካም። ይኸውልህ ክሱ አይሆንም ሲባል ምን ፈለጉ? እኔ ሚዲያ ላይ ወጥቼ ይቅርታ እንድጠይቅ ከዛ ማመሳከሪያ አድርገው እንትን ሊያቀርቡ ማለት ነው። ከዛ 2 ቀን ሰተናል ይላል። የሆነ ትልቅ ነገር ልናወጣ 2 ቀን ሰተናል 2 ይላል። 2 ቀን ያሉት ይሄንን ነው እንዴ? 2 ቀን ይላሉ፣ 3 ቀን ይላሉ፣ 5 ቀን ይላሉ። የማይጠሩት ቀን የለም አለ። 2 ቀን 3 ቀን ከምትል ያለህን ነገር አውጣና ዘርግፍ። ሀጂ ግድ የለውም አባቴ። አብሮ ተባብሮ እዛ ሜሴጅ ይጽፍልሃል ለራስህ። መቅዲ ጓደኛ መታለች፣ እስቲ አናግራት። ጂጂ እኮ ኦብሳይትም ጂጂም ሆናችሁ የሆነ ነገር ፍጠሩ። እሺ በልጅ ያው ደካማ ጎን የማንም ሰው ልጅ ነው። ገብቶሻል? ዌብሳይት እናገራለሁ። ዮኒ ማኛንም በዚህ እንኳን ዮኒ ማኛ ትቷል። በልጅ እንደውም አይናገሩም። አረ ዮኒ ልጅ አይለጥፍም በጭራሽ፣ አያስለጥፍምም አይለጥፍምም። ሀጂ አይታል መሰለኝ የተናገረው በንግግር ነው አይደል? አይ ነው አይናገርም። ዮኒ አይናገርም። አይ ዮኒ ልጅ አይናገርም። ከዮኒ ጋር ያለው ነገር እንፈታለን። እኔ ምንም ዌብሳይት ከሱ ጋር የምፈታው ነገር የለም። እኔ ልጆቹን ዘቀረግለታለሁ አልኩ። እንደዛማ ማለት ነው ተናግሯል። እኛም አንቀበልም ሀጂዬ። ምክንያቱም ልጅ እኮ ተዘቅዝቋል እኮ ከዚህ በፊት የዮኒ ማኛ ልጆች ተዘቅዝቋል። አዲስ ነገሩ አይደለም። ለሱ ሶሻል ሚዲያ የመጠቀም ፍላጎትም የለኝም። እኔ ነገ ሄኖክ ነገር ልንገር ከዚህ በኋላ ሰማማ አንተ በል ቻው ሪታዬ። እኔ ማር በቃ ከጂጂ ቻው ሁላችሁም። እሺ ሪታ በቃ እንገናኛለን። ልጆቻችን የኔና የዮኒ ማኛ ቢያገኟቸው እራሱ ከዛም የበለጠ ያደርጋሉ። ጥቅም ግን የለውም። ቂም ነው የምንያያዘው። ገባ? እሱ ደግሞ በዚህ ነገሩ የሚታወቅ አልነበረም። ሊሰዱ ሊፈልጥህ ምናምን ይችላል። አንተ ግን ልጅ ላይ ሌላ ባህሪ ነው ያለው። ግን እንደ ጠጅቶ ያለ እዛም ልክ ነው፣ እዚህም ልክ ነው። ለሚሳደብ ሰው ጊፍት የሚሰጡ ለሚሳደብ ሰው ከዛ እኛን ተሳዳቢ ይሉናል። ምክንያቱም እኛ አሁን ሀጂ ፖፕላር ነው ከጂጂ ኪያ ከዮኒ ማኛ ያልተናነሰ በ15 ዓመት ውስጥ የለፋነውን በ2 ወር ላፍ ያደረገ ሰው በቃ አለቀ። ስለዚህ የሆነ ነገር ብትናገር ውይ ነው የምትባለው። አትሳሳት።
ለዛ ነው እኔ አትሳሳት። ይሄንን ሰው የወደደህን ባህሪ ይዘህ ሂድ በቃ። ስራባቸው፣ ገንዘብ ስራባቸው። እንደነሱ ተሳስተ ወደ ገደል አትግባ። ወደ ገንዘብ ለውጠው ሀጂ ያንተን አንድ ሀሳብ ሀጂ ልናገርና ልውረድ። ይኸውልህ ግን እኔ በእውነት ኢትዮጵያኖች በሞተ ሰው ላይ አሁን ማሰብ ያለብን ይሄ ልጅ እናቱ ሞታለች። ስለዚህ በሱ ቦታ ብትሆን ምን አይነት ስሜት ይሰማችኋል? እኔ አሁን እንደዚህ ነው ማለት አይደለም። ስለ ሰው ስታወሩ ራሳችሁን በዛ ውስጥ ጫማ ውስጥ ማየት አለባችሁ። ይሄ ህፃን ልጅ እናቱ ሞታበታለች እና የሞተን ሰው ስም ራሱ ማንሳት በጣም ይደብራል። እግዚአብሔርን ግን እነ ቡላላ ምናምን የሚባሉ ሰዎች ስራ የላቸው ሁሉ ጊዜ በቃ ሰው ሲተቹ ሲቀልዱ። እኔ እናቴ ትሙት ነው የምልህ። እኔ አንድ ስራ ሰራለሁ ብለኝ እኔ እንደው ቢያሳይ ራሱ ደስ ይለኛል። ስራ የሚባል ነገር የለው። ሰውን በቃ ሁሉ ጊዜ የሆነ ነገር እያመጡ አጀንዳ እያመጡ ማውራት መሳቅ። ይሄንን አሁን ተከትለው ሄዶ እንደዚያ እውቅና አላቸው የሚባሉ ሰዎች አሁን ምን ሰርተው ምን አድርጎ ገባ? የሞተን እናት እያመጣ የሚናገር የሚሳደብ ይሄ በጣም አጸያፊ ነገር ነው። ባይዘ ራሳችሁን እስቲ እዩት። ይሄ ህፃን ልጅ እንዴት ምን አይነት ስሜት ሊሰማው ይችላል? እናቱን ሞታ የእናቱን ፍቅር አጥቶ እንደገና ደግሞ ስሟን እንደዚህ ማንሳት በጣም ይደብራል። እኔ በጣም ደብሮኛል። ቱ ቢ ኦነስት ዌብሳይት እኔ ያናደደኝ ሌላ ነገር አይደለም። እሱ ስለ ሞተ ነው ከማግኘት ጋር ያለው ነገር እኔ ያናግረዋለሁ። ስትስቅ ነበር ትስቃለች። በጣም ነገረመኝ። 100% እርግጠኛ ሆኜ የምነግርህ ነገር እሱ ልጅ በፍጹም አይናገርም። በፍጹም እግዚአብሔር ነው የምልህ። እኔ ግን ከሱ ጋር ያለ ነገር ፈታልሃለሁ። እነዛ ግን ማለት ነው እኔ ምንም ዌብሳይት እኔ ወላ አንድ ነገር ልንገርህ፣ በእኔ በሚቀልዱት ነገር ይቀጥሉበት፣ መብታቸው ነው እኮ። ሰው ፈን ያርግ ይሳቅ። በቃ ሰው እኮ ሰልችቶ ነው። ሰው ማወቅ ያለበት ይኸውልህ፣ የሞተ ሰው ይዝናና። የሞተ ሰው የተናገሩ ትስቃለች። የሞተ ሰው በጣም እኮ እንዴት ነው ስብና፣ እንዴት ነው ስብና የለንም። አንድ ሰው በሞተ ሰው ከሳቀ ማሰብ አለባችሁ ምን አይነት አስተሳሰብ እንዳለው ያ ሰውዬ። ስለዚህ ይሄ ጥሩ አይደለም። ለማንኛውም ግን በጣም ይደብራል። በመስማቴ ራሱ ደብሮኛል። እግዚአብሔርን እኔ ልጄን እንሳኝ ነው የምልህ። በጣም ነው የደበረኝ በመስማቴ። ማለት እንዴት ህፃን ልጅ አለ ላይፉን እንዳይቀጥል እንዲደብረው ማድረግ በጣም አስጠልታ ነው። እና ይህንን አስቡበት። ቡላላ ይህን ነገር እንደ ቀላል አትየው። እግዚአብሔርን በጣም የሚያስጠላ ነገር። ቡላላ እኮ በጣም የሚያስጠላ ችግር አለበት። በጣም በቃ ችግር አለበት። በቃ አይ ዶንት ኖ ኳይ የማይነሳ ነገር ውጣ የምትለው አውቃለሁ። ቡላላ ነህ ተው፣ እሱን ተው። ውጣ ምናምን የምትለው ተው። አይ እንደ አንድ ኢትዮጵያዊ እንደ አንድ ኖርማል ሰው የሞተን ሰው እናት እያመጡ መሳደብ መሳቅ በጣም ነውር ነው። በጣም ነውር ነው፣ በየትኛውም ሃይማኖት ማለት ነው። ይሄንን የዞረባችሁን ጭንቅላታችሁን አስተካክሉ እንጂ በጣም አስነዋሪ ነው። አምሶሪ ሀጂ፣ እውነት እኔ እንደራሴ አንተ ይሄ ጉዳይ በጣም የፈለገ ነገር ብታጠፋ አንተ ብዙ ነገር ስላሳለፍክ ከሚስት ጋራ ከኤክስ ሚስት ጋራ ሰው ስም ማንሳት ራሱ ትክክል አይደለም። አንተ ዝም ብላ ይኸውልህ በቃ አንተ አሁን ተለያየህ አይደለ ከሰው ጋር የእሷን